ታምረኛውን የጸጉር ማስክ ኑ ላሳያችሁ። እጅግ በጣም ብዙ ሰዎች ወደውታል። ጸጉራቸው አለስልሶላቸዋል፣ አሳምሯል፣ አሳድጎላቸዋል። ለልጅ ለዋቂ ይሆናል። ጸጉርን በእጥፍ ነው የሚያሳድገው። የጭንቅላት ቆዳንና ጸጉርን በቃ በጣም አስፈላጊ የሆነ ነገር ነው። ጸጉራችን በእጥፍ እንዲያድግ በፍጥነት እንዲያድግ እንዲለሰልስ ወዘናው ያማረ እንዲሆን ለልጅ ለአዋቂ ለወንድም ለሴትም መሆን ይችላል። እንደ ቅቤ ራስ የሚያደርግ የጸጉር ማስክ ኑ ዛሬ አብረን በቤታችን እንሰራለን። ቀላል ነው። ሁሉም ነገር በቤታችን ውስጥ ነው ያለው። ሰላም እንዴት ናችሁ? ዚዚ ቢዩቲ ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ቪዲዮውን እንደተለመደው በላይክ እንድትጀምሩ ጋብዛችኋለሁ። ዛሬ ቤታችን ውስጥ የምናገኛቸውን ነገሮች ይሄው ፊት ለፊት ላይ አድርጌላችኋለሁ። ሩዝ አለ፣ ተልባ አለን። እንደምታዩት ደግሞ እዚህ ጋር ቀይ ሽንኩርት አንድ ቀይ ሽንኩርት ከትፈን አዘጋጅተናል። ሌላው ደግሞ ተአምረኛው ለጸጉር እጅግ በጣም ጸጉርን የሚያሳድገው የአብሽ ፍሬ አለን። እዚህ ጋር አራቱን ነገሮች አዘጋጅተናል። እዚህ ጋር ብዛቱን የምታዘጋጁት እናንተ በምትፈልጉት መጠን ማዘጋጀት ትችላላችሁ። ጸጉራችሁ ብዙ ከሆነ ወይም ደግሞ በብዛት የምትፈልጉ ከሆነ ለማዘጋጀት ደብል አርጋችሁ አሁን ያዘጋጀናቸውን ነገር ደብል አርጋችሁ ማዘጋጀት ትችላላችሁ። በመጀመሪያ እንግዲህ ይህንን ለመስራት ያዘጋጀ ነው እንትንን ነው ሽንኩርትን ነው። ሽንኩርቱን ከትፈን እንደዚህ ካሳምረን ካጥበን ከታትፈን ካዘጋጀን በኋላ እዚህ ጋር እንግዲህ ከስር እንደምታዩት አስቀምጨዋለሁ። ከዛ ላይ የምጨምረው አንድ አነስ ያለ ብርጭቆ የሻይ ብርጭቆ የሚሆን እናንተ ለልኬት እንዲመቻችሁ ነው ሩዝ አድርገናል። ሌላው ደግሞ 3 ማንኪያ የሚሆን ተልባ በማንኪያ ብትመዝኑት 3 ማንኪያ የሚሆን ተልባ እንደዛው ተመሳሳይ በተልባው ተመሳሳይ ደግሞ አብሽ ጨምርና ከቨር እስከሚያደርገው ድረስ ውሃ እንዘፈዝፈዋለን። ውሃውን የምናደርገው ምናልባት ያደረግነውን ውህዶች በደንብ ከቨር አድርጎ ሽፍን አድርጎ ከፍ እስከሚል ድረስ እናረግና ይሄንን ቢያንስ ለትንሹ 6 ሰዓት ያክል እንዘፈዝፈዋለን። ለ6 ሰዓት ያክል ከዘፈዘፍነው በኋላ እነዚህ ፍሬነት ያላቸው ነገሮች ይቀየራሉ። ውሃውን ምጥጥ አድርገው ይወስዱትና በቃ የመራስ ባህሪ ያመጣል። ስለዚህ በምንቀቀለውም ሰዓት በጣም ትንሽ ሰዓት ብቻ ነው መዘፍዘፉ የሚጠቅመን። ለዚህ ነው ትንሽ ሰዓት ብቻ ነው እንትን ላይ የምናስቀምጠው። እዚህ ጋር እንግዲህ ተልጦ የተከተፈ ሚዲየም የሆነ ዝንጅብል እንጨምርበታለን። ዝንጅብል ዛሬ በጣም ታሪክ የሚሰራ ነው ለጸጉር። ከስር ፈንቅሎ ከቆዳችን ስር ጸጉር በደንብ እንዲያድግ የማድረግ ባህሪ ያለው። እዚህ ጋር እንግዲህ ከ10 ደቂቃ አካባቢ ሞቅ እስከሚለው ድረስ እንደዚህ በምታዩት መልኩ እንቀቅለዋለን። ብዙ እስከሚፈላ እስከሚንተከተክ ብዙ ሰዓት ላይ አይጣድም። ብዙ ሰዓት ኢቭን አነስ ባለ ሰዓት ለትንሽ ጊዜ ነው የምናስቀምጠው። ምክንያቱም መጀመሪያ አርሰነዋል። አብሹም ተልባውም ሩዙም እርሷል። ብዙ መጣሪያ ያስፈልገውም። እንግዲህ ከራስንና ከቀቀልነው በኋላ ኦሬዲ እንትኑም ተልባውም በደንብ ጁስ ሆኖ ወጥቷል። መጀመሪያ ለ6 ሰዓት ያክል ተዘብዝፈዋል። ስትፈልጉ እናንተ ኦቨርናይት መዘብዘፍ ትችላላችሁ። ማታ ዘብዝፋችሁት ጠዋት ላይ ይሄንን ማስክ ማድረግ ትችላላችሁ ማለት ነው። እንደዚህ በዚህ መልኩ የቀቀልነውን ነገር እናጠለዋለን። እዚህ ጋር በደንብ አድርጋችሁ እንድታዩ ፈልጋለሁ። ካጠለልነው በኋላ እንግዲህ ይሄንን ነገር ብዙ ጊዜ እንደምነግራችሁ የሚጣል ነገር ሊኖር አይገባም። እኛ ደግሞ መልሰን ሌላ ነገር እንሰራበታለን። እዛ ጋር ጥልለን አስቀምጠናል ማለት ነው የቀቀልናቸውን ነገሮች። እዚህ ጋር ደግሞ ቀቅለን አጠንፍፈን ያገኘነውን ውጤት ሙሉ ለሙሉ ውሃ ትንሽ ጠብ እያደረግን በደንብ አድርገን እንፈጨዋለን። ምን አይነት ውጤት መጨረሻ ላይ እንደሚመጣ እስከ ቪዲዮ ፍጻሜ ድረስ ተከታተሉኝ። ቤተሰብ እዚህ ድረስ ካያችሁ ቪዲዮ ላይክ ማድረግ፣ አዳዲሶች ከሆናችሁ ቻናሉን ደግሞ ሰብስክራይብ በማድረግ ጠቃሚና እጅግ በጣም አስፈላጊ የሆኑ ቪዲዮዎችን ከዚህ ቻናል ላይ ቁም ነገር የምታገኙበት ቻናል ነው። ለራሳችሁ ለቤተሰባችሁ የምትዋቡበት ቆዳችሁንና ጸጉራችሁን በደንብ የምትንከባከቡበት ቻናል ነው። ቤተሰቦች ተመሰክሩልኝ አላችሁ። እንግዲህ እንደዚህ ከፈጨነው በኋላ
እንግዲህ አይታችኋል፣ አጥልለናል። ከዛም በኋላ ውሃ ጠብ እያደረግን እዚህ ጋር ብዙ ጊዜ ከተጠቀምን በኋላ ምን ጥላቸውን እንዴት እንደማሳያችሁ እንግዲህ በደንብ እያስተዋላችሁ ዚዚ ቢዩቲ ያለፉትን ቪዲዮዎች ማየት ትችላላችሁ። እንዴት አድርገን ልንጥላቸው በመደበኛ ቀን የምንጥላቸው ነገር ግን እንዴት አድርጌ እንደምጠቀማቸው እያያችሁ ነው። እዚህ ጋር እንግዲህ ሁሉንም ከፈጨናቸው በኋላ እንደዚህ የሚያምር ሆኖልናል። መጀመሪያ ላይ እንደምታስታውሱት ጁሱን አጥልለነው ነበረ፣ የሁሉንም ጁስ አጥልለነው ነበረ። እዛ ላይ አምጥተን ድርግም አድርገን እንጨምርበታለን። እንደምታዩት ግልብጥ ስናደርገው ሌላ ታሪክ ነው። ሁለት አይነት ነው የሚመስለው ራሱ እንደምታዩት ማለት ነው። እንደዚህ አድርገን በደንብ አድርገን ሁለቱን እናቀላቀለዋለን። እዚህ ጋር በርከት ያለው የተልባውና የሩዙ ውህድ ነጣ ያለው ነገር ነው፣ ምክንያቱም ስንፈጨው ፍሬ ነገር አይደለ። መጀመሪያ ግን የተልባው ጁሱ ያብሹም እንደዚህ በቃ እንትን ይላል። እዚህ ጋር እንግዲህ በጣም 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 ነው የሚገርመው። ጸጉርን እጅግ በጣም ነው የሚያለሰልሰው። እንደምታዩት እዚህ ጋር ብዙ ቅባት ምናምን ራሱ አንጨምርበትም፣ አያስፈልግም። ሽንኩርት አለው፣ ዝንጅብል አለው፣ ምንም የቀረ ነገር የለም። እጅግ በጣም ለጸጉር ጠቃሚ ነገር ነው። እመኑኝ፣ ይሄንን ለልጆች መጠቀም ትችላላችሁ። ልጆች ሲባል ግን በጣም ከ6 ዓመት በጣም በታች የሆኑ ህጻናት ልጆች ላይ ሳይሆን እድሜያቸው ትንሽ ከ6 ዓመት በላይ የሆኑ ልጆች ላይ መጠቀም ትችላላችሁ። እንደ ሁሌውም እንግዲህ ጸጉራችሁ ላይ ረጠብ ባለ ጸጉር ላይ የዛሬውን ጸጉራችሁን ባትታጠቡም ችግር የለውም። እኔ ግን ጸጉሬን ከታጠብኩኝ 1-3 ቀን አካባቢ ነው፣ ብዙ አልቆሸሸም። እዚህ ላይ እንግዲህ ከጭንቅላት ቆዳችሁ እስከ ጸጉራችሁ ጫፍ ድረስ በደንብ አድርጋችሁ ትቀባላችሁ። የመቀባታችን ዋናው ሚስጥር ጸጉራችን ላይ ስናደርገው የምንቀባውን ነገር በደንብ አብዞርብ አድርጎ ወደ ውስጥ ግብት ማለትና ስራውን መስራት አለበት። ይሄ ሲሆን ነው ውህድ መስራታችን፣ ጊዜያችንን፣ ገንዘባችንን በቃ ትክክለኛው ነገር እንትን የሚለው ጸጉራችን ላይ አፕላይ ስናደርግ ነው። በደንብ አድርጋችሁ ጸጉሬ እንዳልኳችሁ ብዙ አልቆሸሽም፣ 1-3 ቀን አካባቢ ነው። ከጭንቅላት ቆዳችሁ እስከ ጸጉራችሁ ጫፍ ድረስ በደንብ አድርጋችሁ ጊዜ ወስዳችሁ በደንብ ትቀቡታላችሁ። ማሳጅ እያደረጋችሁ እጃችሁ ላይ ያለው ሙቀት ማሳጅ በምታደርጉ ሰዓት ሙቀት ስላለ በደንብ ቀልጦ ወደ ውስጥ ነገሮቹ እንዲገቡ የጭንቅላት ቆዳችሁ እንዲከፈት ያደርገዋል። ምክንያቱም የጭንቅላት ቆዳችን እንደ ወንፊት ክፍተት አላቸው። የቆዳ ክፍተት አለው አይደለ? ስለዚህ ያ እንዲከፈት ቀስ እያላችሁ ማሳጅ እየሰጣችሁ በደንብ አድርጋችሁ ተቀቡት። ስትቀቡት እንዳልኳችሁ መጀመሪያ ግን ጸጉራችሁ ረጠብ ብሎ በተበጠረ ጸጉር ላይ ጸጉራችሁ ካልተበጠረ ማኔጅ ለማድረግ ከተቀባችሁም በኋላ ለመስታጠቡ ጸጉራችሁ ይያያዛል። ሁል ጊዜ ውህድ ስትቀቡ ጸጉራችሁ የተበጠረ ቢሆን ውሃ ረጠብ ያለ ቢሆን ይሄ በጣም ይመረጣል። ምክንያቱም የምትቀቡትንም ነገር በደንብ አድርጎ ይቀበላል ማለት ነው። ሁልጊዜ እኔ በጣም መወዳቸው ማስኮች እንደዚህ ተፈጥሯዊና ከኬሚካል ነፃ የሆኑ ለሁሉም የጸጉር አይነት ተስማሚ የሆኑ ናቸው። በጣም 100% ያለሰልሳል፣ ያሳድጋል። ቅድም እንዳልኳችሁ ነጭ ቀይ ሽንኩርት አለው። የጸጉር መነቃቀልን፣ የጸጉር መርገፍን በፍጥነት እንዲያድግ ያደርግልናል። በዛ ላይ ዝንጅብል አለው። ይሄም ደግሞ ፕሮሞት ሄር ግሮ ነው። በጣም ጸጉር እንዲያድግ ያደርጋል። የሀብሽን ነገር በጣም ነው የምታውቁት። ተልባንም በጣም ነው የምታውቁት። ሩዝንም በጣም ስለምታውቁት ዛሬ ብዙ አላወራም። ይሄንን ነገር ለልጆቻችሁ ለራሳችሁ ተቀቡና 45 ደቂቃ እስከ 1 ሰዓት ራሳችሁ ላይ ካቆያችሁ በኋላ አንድ ጊዜ ሻምፖ በመምታት በደንብ በውሃ ትለቀለቁታላችሁ። ሻወር ውስጥ እያላችሁ ጸጉራችሁን አበጥራችሁ በኋላ እንግዲህ የምትወዱትን ቅባት ተቀብታችሁ የፈለጋችሁትን ስታይል ማድረግ ትችላላችሁ።